ዋትስአፕ ሻምፕ እንዴት ናችሁ? ውድ የተወደዳችሁ የክለባችን የተለቁ የሀያሉ እና ሻምፒዮኑ አርሰናል ቤተሰቦች በሙሉ ዛሬ የተለያዩ የአርሰናል የዝውውር መረጃዎችን ከታማኝ ምንጮች ብቻ ይዘንላችሁ መጥተናል። እስከ መጨረሻው ድረስ እንደተከታተሉ ላይክና ሰብስክራይብ እንታደርጉን ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። የመጀመሪያ መረጃዎችን የሚሆነው ማርቲን ኦዴጋርድ ነው። አርሰናል ካፒቴኑን ማርቲን ኦዴጋርድ ለመሸጥ በሩን ሙሉ በሙሉ አልዘጋም። ክለቡ ተስማሚ የገንዘብ ጥያቄ ካገኘ ለማዳመጥ ዝግጁ ነው። ሆኖም ክለቦች አርሰናል የሚፈልገውን ሂሳብ ለማቅረብ በመዋላቸው በዚህ ክረምት የመልቀቁ ነገር አነስተኛ ቢሆንም የቡድኑ አዲስ የመሀል ሜዳ ግንባታ ግን የወደፊት ቆይታውን ሊቀይረው ይችላል የሚል መረጃ ነው ቲምቶክ እያስነበበን የሚገኘው። እንግዲህ ተጫዋቹ በአሁኑ ሰዓት ላይ ከአርሰናል የሚለቅበት እድል አነስተኛ ቢሆንም የተለያዩ ክለቦች የሚፈልጉታል። ፕላስ ደግሞ ተጫዋቹ ለመልቀቅም ላለመልቀቅም እስካሁን ድረስ ምንም አይነት ውሳኔን እንዳላደረገ ነው መረጃዎቹ የጠቆሙ የሚገኙት። ቀጣይ መረጃችን የሚሆነው ቤን ዋይት ነው። ቤን ዋይት ከአርሰናል የመልቀቅ ሀሳቡን ሙሉ በሙሉ የቀየረ ሲሆን ከጉዳቱ ሙሉ በሙሉ አገግሞ ለውድድር ዘመኑ ዝግጁ ሆኗል የሚል መረጃ ነው እንግዲህ የብሪታንያ ዕለታዊ ጋዜጣ ዴሊ ሜል እያስነበበን የሚገኘው። እንግዲህ ቤን ዋይት በተለያዩ ቡድኖች ሲፈለግ እንደነበረ ይታወቃል። በኤቨርተን፣ በኒውካስትል በተለያዩ ቡድኖች ሲፈለግ የነበረ የእንግሊዝ ብሔራዊ ቡድን ፕላስ የአርሰናል የተመላላይ ስፍራ ተጫዋች እንደሆነ ይታወቃል። አርሰናሎችም ለመሸጥ ፍላጎት ነበራቸው። ነገር ግን ተጫዋቹ አሁን ላይ በአርሰናል ለመቆየት እንደፈለገ ነው መረጃዎቹ የወጡ የሚገኙት። ገና ስለሆነ የዝውውር መስኮቱ ምን እንደሚፈጠር አብረን ወደፊት የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ደግሞ እንግዲህ ማርከስ ራሽፎርድ ነው። ማንቸስተር ዩናይትድ አጥቂውን ማርከስ ራሽፎርድ ለፕሪሚየር ሊግ ተፎካካሪዎቹ አርሰናልና ቼልሲ አሳልፎ ለመስጠት ይፈራል። ተጫዋቹ በቻምፒዮንስ ሊግ የሚጫወት ክለብ ደግሞ ይፈልጋል የሚል መረጃ ነው ዘ አይ ፔፐር እያስነበበን የሚገኘው። እንግዲህ ተጫዋቹ በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ በቋሚነት የሚለቅበት እድል እጅግ በጣም ሰፊ ነው። በተለይም ባርሴሎናዎች እንደነ አንቶኒ ጎርደን የመሳሰሉ የክንፍ መስመር ተጫዋቾችን ማስፈረማቸው ተከትሎ አሁን ላይ ተጫዋቹ እንግዲህ በባርሴሎና ወደ ባርሴሎና የሚያመራበት እድል ዜሮ ነው ማለት እንችላለን። ወደ ማንቸስተር ዩናይትድ ተመልሷል ማለት ነው። የውሰት ውሉን ጨርሶ ተጫዋቹ በፕሪሚየር ሊግ መጫወትን ይፈልጋል። እዛው በእንግሊዝ መቆየትን ይፈልጋል በሀገሩ ማለት ነው። እሱ ብቻ አይደለም፣ በቻምፒየንስ ሊግ የሚሳተፍ እንደና አርሰናል የመሳሰሉ ክለቦችን ደግሞ ምርጫው ያደርጋል። በተለይም አሁን ላይ ተጫዋቹን በፕሪሚየር ሊግ ያሉ ክለቦች ትላልቅ ከሚባሉት ቼልሲና አርሰናል ነው እየፈለጉት የሚገኙት። ያው ተጫዋቹ ደግሞ በቻምፒየንስ ሊግ መሳተፍ ይፈልጋል። ስለዚህ ምርጫው ማን እንደሆነ ማወቅ ቀላል ነው። ምክንያቱም ደግሞ ቼልሲ በቻምፒየንስ ሊግ አይሳተፍም። ስለዚህ እጅግ በጣም የተረጋጋ ስኳድ ያለው የተረጋጋ መንፈስ ያለበት እንዲሁም ደግሞ የተረጋጋ አሰልጣኝ በየትኛውም ረገድ ስናየው አርሰናል እጅግ በጣም ተጫዋቾች የሚፈልጉትን እያንዳንዱ ነገር ያሟላ ክለብ እንደመሆኑ መጠን ተጫዋቹ እንግዲህ እንደሌሎቹ ተጫዋቾች ሁሉ ወደ አርሰናል መምጣትን እጅግ በጣም አጥብቆ ነው የሚፈልገው። ነገር ግን ማንቸስተር ዩናይትድ እንዳይቆጭ ስለሚፈልግ በሌሎቹ ተጫዋቾች እንደተቆጨ ሁሉ በዚህ ተጫዋችን መቆጨትን ስለማይፈልግ እንግዲህ ተጫዋቹን ወደ እንግሊዝ ፕሪሚየር ሊግ ላሉ ክለቦች በተለይም ለተፎካካሪ ክለቦች በጭራሽ መሸጥ እንደማይፈልግ ነው መረጃዎች የወጡ የሚገኙት። ነገር ግን አርሰናል ተጫዋቹን በጥብቅ የተከታተለው እንዳለ ነው መረጃዎች የወጡ የሚገኙት። ቀጣዩ መረጃችን የሚሆነው ጆን ስቶንስ ነው። አርሰናል ተከላካዩን ጆን ስቶንስን በነፃ ዝውውር ለማስፈረም በሚደረገው ውድድር ፉክክር ከቼልሲ የተሻለ እድል አለው የሚል መረጃ ቲምቶክ እያስነበበን ይገኛል። ተጫዋቹ ለንደን መኖሩን የሚመርጥ ከመሆኑም በላይ ከአርቴታ ጋር ያለው ጥሩ ግንኙነት ለአርሰናል ትልቅ እድል ሆኗል የሚል መረጃ ነው የወጣ የሚገኘው። እንግዲህ ጆን ስቶንስ እና ሚኬል አርቴታ ከዚህ በፊት በማንቸስተር ሲቲ እንደሚተዋወቁ ይታወቃል። በዛም የተነሳ እንግዲህ ጆን ስቶንስ ምርጫው ሚኬል አርቴታ ቡድን እንግዲህ አርሰናል ይሆናል ተብሎ ይጠበቃል። በተለይም አርሰናል ገፍቶ የሚሄድ ከሆነ እንደ ሁሉም ተጫዋቾች ሁሉ የትኛውም ተጫዋቾች ሁሉ ማስፈረም ቀላል ነው ለአርሰናል። ምክንያቱም ደግሞ በሁሉም ረገድ ቅድም እንደነገርኳችሁ የተረጋጋው ክለብ በአሁኑ ሰዓት ላይ በፕሪሚየር ሊግ በአንደኛ ደረጃ የምናነሳው አርሰናልን ብቻ ነው ማለት እንችላለን። እንደነ ቼልሲ፣ እንደነ ሊቨርፑል፣ ማንቸስተር ዩናይትድ በተለያዩ ረገዶች ስናያቸው እንግዲህ የተረጋጋ መንፈስ የላቸውም በክለቦች ውስጥ ማለት እንችላለን። ነገር ግን ወደ አርሰናል መጣ በአሰልጣኝ ረገድ ረጅም ዓመት የቆየ አሰልጣኝ፣ ዊኒንግ ሜንታሊቲ ያላቸው ተጫዋቾች እንዲሁም ደግሞ የተለያዩ ቦታዎችን ምርጥ ፐርፌክት የሆነ ቦታዎች ናቸው። ተከላካዩም፣ ግብ ጠባቂውም፣ መሀልም፣ አጥቂውም በጣም ቤስት የሆነው
አርሰናል ብቻ ነው ማለት እንችላለን። ከእንደገና ደግሞ ያለበትን ክፍተት በሚገባ የሚሞላው አርሰናል ነው ማለት እንችላለን። ጥቂት ያሉብንን ክፍተቶች መሙላት የምንችለው እኛ ብቻ ነው ማለት እንችላለን። ስለዚህም አይደለም ጆን ስቶንስ እድሜው የገፋውን በነፃ ክለብ ያለው ሌሎችም ተጫዋቾችን እኛ ከፈለግም አናስፈርንበት ምንም አይነት ምክንያት የለም። ስለዚህም ጆን ስቶንስ አሁን ላይ ምርጫው አርሰናል ነው ከቼልሲ እየበለጠ። ነገር ግን አርሰናል ገፍቶ ሄዳል ወይ የሚለውን ጉዳይ ደግሞ አብረን የምንመለከት ይሆናል። ቀጣዩ መረጃችን አሌክስ ስኮትን ይመለከታል። ዴሊ ሚረር የተባለው የእንግሊዝ ዕለታዊ ጋዜጣ በዛሬው ዕለት ስለ አሌክስ ስኮት ምንድን ነው ያለው? ማንቸስተር ዩናይትድና አርሰናል የ22 ዓመቱን የቦርንሞዝ አማካኝ አሌክስ ስኮትን ለማስፈረም እየተፎካከሩ ነው። ተጫዋቹ ወደ አርሰናል ማምራትን ቢያስቀድምም በመሰለፍ እድል ወይም ደግሞ ጌም ታይም ላይ ስጋት አለው የሚል መረጃ ነው እየወጣ የሚገኘው። ያው በአርሰናል ቤት በዚህ ቦታ ላይ የሚጫወቱ በርካታ ተጫዋቾች አሉ። ዙቢሜንዲ ያለ፣ ዴክላን ራይስ አለ፣ ከዛም በኋላ ደግሞ ሉዊስ ማይልስ ስኬሊ ያለ፣ ኖርጋርድ አለ ካለቀቀ። ስለዚህም እነዚህ ሁሉ ተጫዋቾችን አልፎ እንግዲህ ከነዚህ ሁሉ ተጫዋቾች የበለጠ ብቃቱን አሳይቶ የመሰለፍ እድል ይኖረኛል ብሎ እጅግ በጣም ይሰጋል። እንግዲህ ያ ነገር ከተረጋገጠለት እንግዲህ በርንሞዝንም አስጨንቆ ወደ አርሰናል ለመምጣት ፈቃደኛ እንደሆነ ነው መረጃዎች ይወጡ የሚገኙት። ዘ ቴሌግራፍ የተባለው ደግሞ እጅግ በጣም ከፍተኛ የሆነ ተቀባይነት ያለው የብሪታንያ ጋዜጣ ታማኝነቱ እጅግ በጣም ላቅ ያለው ቴሌግራፍ ምንድን ነው ያለው? አሌክስ ስኮት ከቦርንሞዝ የቀረበለትን አዲስ የውል ማራዘሚያ ጥያቄ ውድቅ አድርጓል። ቦርንሞዝ ተጫዋቹ እስከ 2028 ውል ስላለው አይሸጥም የሚል አቋም ይዟል። ነገር ግን አርሰናል ይህንን ተጫዋች በጥብቅ የፈለገው ይገኛል የሚል መረጃ ነው ዛ ቴሌግራፍ እያስነበበን የሚገኘው። ተጫዋቹ እንግዲህ ከቦርንሞዝ ጋር የመቀጠል ፍላጎት እንደሌለው ነው። ምክንያቱም ደግሞ ያቀረቡለትን ውል ውድቅ እያደረገ ይገኛል። እንግዲህ ቦርንሞዝም እስከ 2028 ድረስ እታገሳለሁ እንጂ በጭራሽ አልሸጥህም እያለው ይገኛል። ውልም ባታራዝም ለእኔ ምንም የሚለው ነገር የለም። እስከ 2028 ውል አለ። ስለዚህም አሁን ላይ ብዙ የሚያስጨንቀኝ ጉዳይ አይደለም፣ አልሸጥህም እያለ ይገኛል። ምክንያቱም ደግሞ በጣም የሚፈልገው ኮከቡ ተጫዋቹ እንደሆነ ይታወቃል። ነገር ግን አርሰናል በጥብቅ የፈለገው ይገኛል ይህንን ተጫዋች። ቀጣዩ መረጃችን የሚሆነው ደግሞ ዜኖ ደባስት ይመለከታል። ኮት ኦፍሳይድ በዛሬው ዕለት ምንድን ነው ያለው? የ22 ዓመቱ ቤልጂየማዊ መሀል ተከላካይ ዜኖ ደባስት በወኪሎቹ አማካኝነት ለአርሰናል ቀርቧል የሚል መረጃ ነው እያወጣ የሚገኘው። ኮት ኦፍሳይድ ተጫዋቹ በ40 ሚሊዮን ዩሮ የሚገኝ ሲሆን አርሰናል በሳሊባ ጉዳት ምክንያት አማራጮችን እያየ እንጂ እስካሁን ውሳኔ አልሰጠም የሚል መረጃ ነው እየወጣ የሚገኘው። እንግዲህ ዜኖ ደባስት እንግዲህ በአሁኑ ሰዓት ላይ በቤልጂየም እንግዲህ ቤልጂየማዊ እንደሆነ ይታወቃል። እጅግ በጣም አሪፍ የተባለ የመሀል ተከላካይ ነው። በተለያዩ ቡድኖች ሲፈለግ ነበር። በተለይ በባለፈው የክረምቱ የዝውውር መስኮት በርካታ ክለቦች የናስፈረመ ጥያቄ ሲያቀርቡለት እንደነበረ ይታወቃል። ነገር ግን የተጫዋቹ ክለብ ተጫዋቹን ለመሸጥ ምንም አይነት ፍላጎት ባለመኖሩ ምክንያት እንግዲህ እስካሁን ድረስ በክለቡ እንደቆየ ይታወቃል። አሁን ላይ ደግሞ ተጫዋቹ ለመልቀቅ ከፍተኛ ፍላጎት እንዳለው ነው መረጃዎች ሲወጡ የሚገኙት። እንግዲህ ተጫዋቹ 22 ዓመት ላይ ነው የሚገኘው። ቤልጂየማዊ ነው። ሜትር ከ91 ይረዝማል። በማዕከላዊ ተከላካይ በሴንትራል ባክ ማለት ነው። እንዲሁም ደግሞ በተከላካይ አማካይ በዲፌንሲቭ ሚድፊልድ ቦታ ላይ መጫወት የሚችል እጅግ በጣም አስገራሚ ተጫዋች እንደሆነ ይታወቃል። በባለፈው ውድድር ዘመን 44 ጨዋታዎችን አድርጎ 3650 ደቂቃዎችን በሜዳ ላይ ማሳለፍ ችሏል። 90% የፓስ ትክክለኛነት ወይም ፓስ አኩሬሲ፣ 16 ክሊንሺት እንዲሁም ደግሞ 2.1 ታክሎችን በየጨዋታው የሚወርድ 1.8 ኢንተርሴፕሽኖችን በየጨዋታው የሚያስመዘግብ እንዲሁም ደግሞ ክሊራንሶችን 4.5 በጨዋታ የሚያስመዘግብ እንዲሁም ደግሞ ባለፈው ውድድር ዘመን 5 ብቻ ቢጫ ካርዶችን መልከት የቻለ ከኋላ ጨዋታን ማስጀመር የሚችል የጨዋታ ንበብ፣ ጥሩ ቦታ አያያዝ፣ በአየር ላይ ኳሶች ጠንካራ መሆን፣ የረጅም ፓስ ችሎታ፣ እንደ ተከላካይ አማካይ መጫወት መቻል ለአርሰናል እጅግ በጣም ጠቃሚ ይሆናል ተብሎ ነው የሚጠበቀው። እንግዲህ በአንደርላክት ነበረ የእግር ኳስ ህይወቱን የጀመረው። ከዛ ወደ ስፖርቲንግ ሲፒ እንዳመራ ይታወቃል። አሁን ላይ ተጫዋቹ ከስፖርቲንግ ሲፒ ለመውጣት እጅግ በጣም ከፍተኛ የሆነ ፍላጎት እንዳለው ነው መረጃዎች ሲወጡ የሚገኙት። በ40 ሚሊዮን ዩሮ ደግሞ እንግዲህ አርሰናል ይህንን ተጫዋች ማግኘት እንደሚችል ነው መረጃዎች ሲወጡ የሚገኙት። ቀጣይ መረጃችን የሚሆነው ብራድሊ ባርኮላ ነው። ሊቨርፑል የ3 ዓመቱን የፒኤስጂ የክንፍ አጥቂ ብራድሊ ባርኮላን ለማስፈረም አርሰናልን በመቅደም አሁን ላይ ውድድሩን ወይም ፉክክሩን እየመራ ይገኛል። ፒኤስጂ ለተጫዋቹ 100 ሚሊዮን ፓውንድ ይፈልጋል የሚል መረጃ የእንግሊዝ ጋዜጣ የሆነው ዘሰን እያስነበበን ይገኛል። ያው አሁን ላይ አርሰናል የብራድሊ ባርኮላን ዝውውር
እየተከታተሉ ነው እንጂ የሚገኘው የተለየ ስራን ከፍተኛ ስራን እየሰራ አይገኝም። ሊቨርፑል ነው በአንጻሩ ከፍተኛ የሆነ ስራን እየሰራ የሚገኘው። ምንም እንኳን ተጫዋቹ ምርጫው እንደነ ፋብሪዚዮ ሮማኖ፣ ዴቪድ ኦርነስቲን ምርጫው አርሰናል ነው አርሰናልን ነው የሚፈልገው ብለው ቢዘግቡ፣ ነገር ግን አርሰናል ግን ተጫዋቹ ከ100 ሚሊዮን ፓውንድ በላይ ፒኤስጂዎች እየጠየቁበት ስለሚገኝ ዘሰን 100 ሚሊዮን ፓውንድ አለ እንጂ በዚህ ዘገባው የተለያዩ የመረጃ ምንጮች የሚጠቅሱት ምንድነው እስከ 116 ሚሊዮን ፓውንድ እስከ 120 ሚሊዮን ፓውንድ ድረስ ፒኤስጂዎች እንደሚፈልጉ ነው ያንን እየጠቆሙ የሚገኙት ወይም ደግሞ እየዘገቡ የሚገኙት ታማኝ የተባሉ የመረጃ ምንጮች ማለት ነው። ስለዚህም አሁን ላይ አርሰናል ያን ያህል ገንዘብ ከፍሎ ብራድሊ ባርኮላ ለማስፈረም ምንም አይነት ፍላጎት የለውም። አንደኛ ነገር ተጫዋቹ በፕሪሚየር ሊግ ልምድ የለውም እና ደግሞ ሚኬል አርቴታ የሚፈልገው አይነት የክንፍ መስመር ተጫዋች አይደለም። ስለዚህም አሁን ላይ እንግዲህ ተጫዋቹ ወደ አርሰናል የሚያመራበት እድል ጠባብ ነው ማለት እንችላለን። በተለይም ዋጋው ካልቀነሰ በስተቀር እናም ደግሞ ሌሎች አማራጮችን አርሰናል ካላጣ በስተቀር ይህንን ተጫዋች የሚያስፈርምበት እድል አነስተኛ ሆኗል ማለት እንችላለን። ቀጣይ መረጃችን የሚሆነው ያን ዲዮማንዴ ነው። አርሰናል ለአይቮሪ ኮስታዊ አጥቂ ያን ዲዮማንዴ አርቢ ሌፕዚግ የሚጠይቀውን የ100 ሚሊዮን ዩሮ የዝውውር ዋጋ ለመክፈል ተዘጋጅቷል የሚል መረጃ ታዋቂው የጀርመን ጋዜጣ ቢልድ ያስነብበን ይገኛል። ይሁን እንጂ ተጫዋቹ አሁንም ወደ ፈረንሳዩ ፒኤስጂ ማምራትን ይመርጣል። ነገር ግን አሁን ላይ ፒኤስጂዎች በቀጥታ ጥያቄ ለአርቢ ሌፕዚጎች የማያቀርቡ ከሆነ ተጫዋቹ ወደ አርሰናል ለማምራት ፊቱን ያዞራል ተብሎ ነው እንግዲህ መረጃዎች ይወጡ የሚገኙት። ቢልድም ያንን እያረጋገጠ ይገኛል። አሁን ላይ ወኪሎቹ በተለይም ፒኤስጂዎችን እያስጨነቋቸው ይገኛሉ። በተደጋጋሚ ጥያቄዎችን እየጠየቁ ይገኛሉ። ለምንድነው ጥያቄ የማታቀርቡት ይህ ጥያቄ ለአርቢ ሌፕዚግ የማታቀርቡት እያሉ ይገኛሉ። ፒኤስጂዎች ግን በጣም ተረጋግተው ነው ያሉት። ያው መረጋጋትም ይጠበቅባቸዋል ተብሎ ይጠበቃል። ምክንያቱም ደግሞ በዚህ በዲያማንዴ በኩል የሚጫወት በርካታ ተጫዋቾች አሉ በፒኤስጂ ውስጥ። ስለዚህም አሁን ላይ ተረጋግተው እንግዲህ ሁኔታውን አይተው የገበያውን ሁኔታ አይተው 100 ሚሊዮን ዩሮ ያወጣል የሚለውን ጉዳይ አይተው ሌሎች ተጫዋቾችን ተመልክተው ከጨረሱ በኋላ ይመስለኛል እንግዲህ ያን ዲዮማንዴን ለማስፈረም ይፈ ጥያቄ ለአርቢ ሌፕዚግ። ምክንያቱም ደግሞ እስከ 100 ሚሊዮን ዩሮ ያውም ደግሞ ቤንች ለሚቀመጥ ተጫዋች ማውጣት ስለማይፈልጉ እንግዲህ በሚገባ አጣርተው ዋጋውን አጣርተው ብዙ ነገር አጣርተው ነው እንግዲህ ቅድም እንደነገርኳችሁ ጥያቄ የሚያቀርቡት የሚያስፈርሙትም ማለት ነው። ነገር ግን አሁን ላይ አርሰናል ተጫዋቹን ለማስፈረም የ100 ሚሊዮን ዩሮ የዝውውር ዋጋ ለመክፈል ተዘጋጅቷል የሚል መረጃ ነው። ታማኝ የተባለ የመረጃ ምንጭ ነው ቢልድ እንግዲህ ከወደ ጀርመን ያለ የክለቡ አርቢ ሌፕዚግ ጀርመን ነው የሚገኘው። ቢልድም ታዋቂ የተባለ የጀርመን ጋዜጣ ነው። ይህን እያስነበቡን ይገኛሉ። እስቲ እናንተስ ምን ሀሳብ አስተያየት አላችሁ? ያን ዲዮማንዴ እስከ 100 ሚሊዮን ዩሮ ድረስ ወጥቶ ቢፈርም ደስተኛ ናችሁ ወይ? በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ቀጣዩ መረጃችን የሚሆነው ብሩኖ ጊማሬሽ ነው። አርቲ ስፖርት የተባለው የብራዚል ታዋቂ ስፖርት የዜና ማዕከል በዛሬው ዕለት ስለ ብሩኖ ጊማሬሽ ያወጣው መረጃ አለ። ምንድነው የሚለውን ነገር ስንመለከት አርሰናል ለብራዚላዊ የኒውካስል አማካኝ ብሩኖ ጊማሬሽ የተሻሻለ ይፋዊ የዝውውር ጥያቄ አቅርበዋል። ጥያቄው 80 ሚሊዮን ዩሮ ቋሚ ክፍያ ፕላስ ደግሞ 5 ሚሊዮን ዩሮ ተጨማሪ ጥቅማ ጥቅም በአጠቃላይ 72.5 ሚሊዮን ፓውንድ የሚይዝ ኦፈር አቅርበዋል ነው እየተባለ የሚገኘው። እንግዲህ አርቲ ስፖርት የተባለው የብራዚል ታዋቂ ስፖርት ዜና ማዕከል ነው እንግዲህ ይህን መረጃ እያወጣ የሚገኘው። ያው እንግዲህ እጅግ በጣም ከፍተኛ ገንዘብ ነው ማለት እንችላለን። ለአንድ 29 ዓመት በሚቀጥለው ወራቶች የሚሞላው አንድ የመሀል ሜዳ ተጫዋች እንግዲህ 80 ሚሊዮን ዩሮ ፕላስ 5 ሚሊዮን ዩሮ ተጨማሪ ጥቅማ ጥቅም ቦነስ ማለት ነው ይበቃዋል ብዬ አስባለሁ። እኔ በግሌ በዚህ ዋጋ ብሩኖ ጊማሬሽ ቢመጣ ተስማሚ ይመስለኛል። ኒውካስትልም አይከስርም። ይህን ያህል ገንዘብ አግኝቶ ላጫዎች ማስፈረም ይችላል። እንደገና ደግሞ አርሰናልም አሪፍ የሆነ ተጫዋችን ያገኘ ይመስለኛል። እኔ በግሌ እስቲ በኮሜንት ላይ አሳውቁኝ። ነገር ግን አርቲ ስፖርት ይህን መረጃ እየወጣ ይገኛል። ነገር ግን ታማኝ የተባሉት በተለይም እኛ የምናውቃቸው በብራዚል ታማኝ ነው አርቲ ስፖርት የተባለው ታማኝ የመረጃ ምንጭ ነው። ነገር ግን እኛ የምናውቃቸው ታማኝ የተባሉ የመረጃ ምንጮች ወደ እንግሊዝ ያሉ እንደ ፋብሪዚዮ ሮማኖም እንዲሁም ደግሞ ዴቪድ ኦርነስቲንም ያሉ የመረጃ ምንጮች ግን ይህንን ነገር በጭራሽ እያረጋገጡልን አይገኝም። እነሱ ሲያረጋግጡት ደግሞ በድጋሚ የማቀርብላችሁ ይሆናል። እንዲሁም ደግሞ ዴሊ ሜል ያወጣው መረጃ አለ። ኒውካስል ዩናይትድ ከአርሰናል በኩል ይፋዊ የጽሁፍ ጥያቄ ባለመምጣቱ መበሳጨቱን ገልጾ ወይ ማራኪ ጥያቄ አቅርቡ ወይ መሞከሩን አቁሙ የሚል ጥብቅ መልእክት አስተላልፏል የሚል መረጃ ነው ዴሊ ሜል እያስታወቀን የሚገኘው። ቡድኑ በበኩሉ ለዋንጫዎች ለመፎካከር ወደ አርሰናል መዘወር እንደሚፈለግ ለኒውካስል አሳውቋል የሚል መረጃ ነው ዴሊ ሜል ደግሞ እያስነበበን የሚገኘው። እንግዲህ ፍጹም ተቃራኒ ነው አይደል? አርቲ ስፖርት ያወጣውና ዴሊ ሜል ያወጣው። ዴሊ ሜል እንግዲህ እስካሁን ድረስ
ለኒውካስትል ምንም አይነት ጥያቄ ያልቀረበም ነው እያለ የሚገኘው። ብሩኖ ጊማሬሽ ግን ወደ አርሰናል ለመምጣት እንደሚፈልግ በጥብቅ እንደሚፈልግ ለኒውካስትል ዩናይትዶች አሳውቋል የሚል መረጃ ይዞ እየወጡ ይገኛሉ። ሌላኛው ደግሞ ዘ ታይምስ የተባለው በእንግሊዝ ቀዳሚውና ታዋቂው ዕለታዊ ጋዜጣ እጅግ በጣም ጥንታዊ የተባለ ጋዜጣ እንደሆነ ይታወቃል። በጣም ከድሮ ጀምሮ የነበረ ዘ ታይምስ የሚባል ጋዜጣ ምንድን ነው ያለው ስለ ብሩኖ ጊማሬሽና ስለ አርሰናል በኢንተርሚዲያሪስ ውጪ በይፋ ከአትሌቲኮ እና ከኒውካስትል ከፍተኛ አመራሮች ጋር በቀጥታ ንግግር ጀምሯል የሚል መረጃ ነው እየወጣ የሚገኘው። እንግዲህ በቀጥታ ንግግር የጀምረው ከአትሌቲኮ ማድሪድ ጋር እና ከኒውካስትል ዩናይትድ ከፍተኛ አመራሮች ጋር ነው ቀጥታ ወይም ዳይሬክት ቶክስ የጀመረው። ይህ ማለት አትሌቲኮ ማድሪድ እንግዲህ ዩሊያን አልቫሬዝ ነው። ከኒውካስትል ጋር ደግሞ እንግዲህ ብሩኖ ጊማሬሽን በተመለከተ ነው እንግዲህ ከከፍተኛ አመራሮች ጋር ቀጥታ ንግግር ያደረገው ዳይሬክት ቶክስ ያደረገው። እንግዲህ ምን ይፈጠራል የሚለውን እንግዲህ ወደፊት የምንመለከት ይሆናል። ነገር ግን አሁን ላይ ስለ ብሩኖ ጊማሬሽ ከጠየቃችሁኝ ብሩኖ ጊማሬሽ አሁን ላይ ወደ አርሰናል ለመምጣት ከፍተኛ ሆነ ፍላጎት አለው። ያንን ደግሞ ለኒውካስትል አሳውቋል። አርሰናልም ከፍተኛ እንቅስቃሴ እያደረገ እንዳለና እስከ 80 ሚሊዮን ዩሮ ድረስ ለመክፈል ፈቃደኛ እንደሆነ ነው የተለያዩ መረጃዎች እየጠቆሙ የሚገኙት። ይህን ይመስላል እንግዲህ የብሩኖ ጊማሬሽ ዜና ስንመለከት። ቀጣይ መረጃችን የሚሆነው ደግሞ ዩሊያን አልቫሬዝ ነው። የስፔን እግር ኳስ የዝውውር መረጃዎች እጅግ በጣም በማቅረብ የሚታወቀው ሶቢስ ኢስፓና በዛሬው ዕለት ስለ ዩሊያን አልቫሬዝ ያወጣው መረጃ አለ። አርሰናል ለአርጀንቲናዊ አጥቂ ሁሊያን አልቫሬዝ ዝውውር አሁን ላይ በጣም አቅራቢያውና ቀዳሚው ክለብ ሆኗል። አትሌቲኮ ማድሪድ ተጫዋቹን ለባርሴሎናም ሆነ ለሪያል ማድሪድ የመሸጥ ፍላጎት የለውም። አልቫሬዝ በዓለም ዋንጫ ወቅት በሰጠው አስተያየት ምክንያት በአትሌቲኮ ማድሪድ የመቆየት እድሉ እየመነመነ በመምጣቱ አርሰናል ዝውውሩን ለማጠናቀቅ በጥብቅ የተከታተለ ይገኛል የሚል መረጃ ነው ሶቢስ ኢስፓና እያስነበበን የሚገኘው። ሌላኛው ደግሞ ዴሊ ሜል ያወጣው መረጃ ነው ስለ ሁሊያን አልቫሬዝ። አልቫሬዝ የአርሰናል የክረምቱ ዋና የህልም ኢላማ ድሪም ታርጌት እንደሆነ ቀጥሏል። ተጫዋቹ በግሉ ወደ ባርሴሎና ማምራትን ቢመርጥም ባርሴሎና ማስፈረም ካልቻለና ለአርሰናል እድል ከተሰጠ ወይም ደግሞ አርሰናል እድል ካገኘ ይፋው የዝውውር ገንዘብ ጥያቄ ለማቅረብ ዝግጁ ነው የሚል መረጃ ነው እንግዲህ ዴሊ ሜል እያስነበበን የሚገኘው። በተለይም አሁን ላይ አርሰናል ሁሊያን አልቫሬዝ እና ብሩኖ ጊማሬሽን ለማስፈረም ከፍተኛ እንቅስቃሴን እያደረጉ እንዳለ ነው መረጃዎች የጠቆሙ የሚገኙት። በተለይም ብሩኖ ጊማሬሽን ለማስፈረም ቀዝቀዝ ብለው ነበር፣ ሁሊያን አልቫሬዝን ለማስፈረም ቀዝቀዝ ብለው ነበር። አሁን ላይ ግን እንደ አዲስ እንግዲህ ፍላጎታቸው እንደጨመረ ነው መረጃዎች ወጡ የሚገኙት። በተለይም የሁሊያን አልቫሬዝ ዝውውር በተለይም ወደ ባርሴሎና የሚያመራበት እድል እጅግ በጣም ጠባብ ስለሆነ አትሌቲኮ ማድሪድ አለመፍቀዱ ብቻ አይደለም፣ ባርሴሎና ራሱ እሱን ተጫዋቹን ለማስፈረም ከፍተኛ የሆነ ገንዘብን ፈሰስ ማድረግ አለበት። እንዳነ ዱሳን ቭላሆቪች እንዲሁም ደግሞ ሌሎች በርካታ ተጫዋቾችን ደግሞ በነፃ የማስፈረም እድል ኦፖርቹኒቲ አሁን ላይ ከፊት ለፊቱ ስላለ እንግዲህ አሁን ላይ ዋናው ፕራዮሪቲ ታርጌታቸው ሁሊያን አልቫሬዝ እንዳልሆነ ነው፣ ወይም ደግሞ በሱ ላይ ያላቸው ፍላጎት እጅግ በጣም እየመነመነ እንደሆነ ነው መረጃዎቹ ጠቆሙ የሚገኙት። ስለዚህ የተጫዋች ደግሞ ሻምፒዮኑን ትልቁን በሚያቀው ሀገር የምጫወት እድል እንግዲህ ከፊት ለፊቱ አለ። ስለዚህ ምርጫውን አርሰናል ያደርጋል ተብሎ ነው የሚጠበቀው። ቀጣዩ መረጃችን የሚሆነው ደግሞ አክሰል ዶንቺው ይመለከታል። ጄኮብ ታንስዌል የተባለው የዘ አትሌቲክስ ጸሐፊ ምንድን ነው እያለው አርሰናል የካርዲፍ ሲቲውን የ16 ዓመት የክንፍ አጥቂ አክሰል ዶንቺውን ለማስፈረም ከስምምነት ላይ ደርሷል። ታዳጊው በጥቅምት 2025 በካርዲፍ ታሪክ በትንሽ ዕድሜው ለመጀመሪያ ቡድን የተሰለፈ ተጫዋች ሲሆን ስምምነቱ ገና ባይፈረምም ዝውውሩ ግን እጅግ በጣም ተቃርቧል የሚል መረጃ ነው ጄኮብ ታንስዌል እያስነበበን የሚገኘው። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ